ጤና ይስጥልኝ ከደስኮፍ ኤሊኬቲ የሚተላለፈው የዛሬው ፕሮግራማችን ነው። የዛሬውን ውይይት የምናደርገው ከእንግዶቼ ከትግስት ስለሺ ከተሚማ ከድርና ከኔ ከራሴ ከሊሊ ኃይለማርያም ጋር ነው። ተሚማ ከድር ከአዋሳ ዩኒቨርሲቲ የመጀመሪያ ዲግሪዋን ይዛለች። ኮሎራዶ ለ13 ዓመታት ቆይታለች። ከረንትሊ ደግሞ በፋይናንሻል ኢንዱስትሪ ለ10 ዓመት እየሰራች ትገኛለች። ትግስት ስለሺ እዚህ ከመጣች over 17 years now በሄልዝ ኬር ኢንዱስትሪ ለ12 ዓመታት ሰርታለች። currently recently graduated from Regis University and become a family nurse practitioner. እንግዶቼ ዛሬ ስለመጣችሁ በጣም አመሰግናለሁኝ። ጥያቄን እስኪ መጀመሪያ ጥያቄን ተሚማ ካንቺ ልጀምር። ዛሬ እንግዲህ የምንወያየው 3 ቶፒኮች ናቸው። አንዱ የመጀመሪያው ቶፒክ እናትነት ምንድነው? እንዴት እናትነትን ትገልጫለሽ የሚል ነው። እስቲ መጀመሪያ ስለራስሽ አስተዋውቂንና ትንሽ ስለራስሽ ንገሪንና ወደ ቶፒካችን እንሄዳለን። እሺ አመሰግናለሁ ሊሊ ስለጋበዝሽኝ። እኔ የአራት ልጆች እናት ነኝ። 2 ወንድና 2 ሴት አለኝ። ባለትዳር ነኝ። እናትነት የሚገርም ጥበብ ነው። እስኪ ካንቺ ልስማው በምን መልኩ እንደሚቀጥልና ከዛ በኋላ እናስኬዳለን ውይይታችንን። እሺ እኔ እንጀምር ከተፈቀደልኝ እጀምራለሁ። ግን መጀመሪያ ትግስት አንቺ ራስሽን አስተዋውቂንና ወደ ቶፒካችን እንመለሳለን። እሺ እግዚአብሔር ይስጥልን። ቴንኪው በጣም እናመሰግናለን ስለጋበዝሽን ሊሊ። እኔ ደግሞ እንዳስተዋወቅሽን ትግስት ስለሺ ይባላለሁ። የባለትዳርና የ4 ልጆች እናት ነኝ። እኔ 2 ሴት እና 2 ወንዶች ልጆች አሉኝ። እሺ እንግዲህ ቴንኪው እኔ የመጀመሪያ እንደሆነ ለቶፒኩ ስለፈቀዳችሁልኝ። የዛሬው ቶፒካችን እንዳልኩት ፎከስ የሚያደርገው 3 ነገሮች ላይ ነው። የመጀመሪያው ቶፒክ እናትነት ምንድነው? እናትነትን እንዴት ነው የምናየው ነው የሚሆነውና እኔ እናትነት ከእግዚአብሔር የተሰጠ የእግዚአብሔር ቃል ኪዳን ያለበት ጥበብና ጸጋ ነው ብዬ ነው የምለው። እና ከሁሉም በላይ ደግሞ የሰው ልጅ ያክል ነገር ከእናት ነው የሚወጣው እና ያ ከሁሉም በላይ የእናትነትን ቫልዩ ከፍ ያደርጋል ብዬ ነው የማስበው። በጣም ልክ ነሽ እንዳልሽው እናትነት የሚገርም የፈጣሪ ስጦታ ነው። ምናልባት ሁላችን እናትነትን ባንታደል ኖሮ ይህች ምድር ሰው አልባ ሆና ትኖር ነበር ማለት ነው። የዛን የሚገርም የፈጣሪ ጥበብ የሰው ዘር ማስቀጠል በእኛ በእናቶች እንዲቀጥል መሰጠቱ የተለየ ጸጋነቱን ያሳያል። እናትነት የሚገርም ስጦታ፣ ምንሸከመው ኃላፊነትን በዛው ልክ የጨመረ ሰው የመስራትን ኃላፊነትን የተሰጠ እና የሚገርም ነገር ነው ለኛ ከፈጣሪ ስጠብለስ። ሁለታችሁም ሰማራይዝ አድርጋችሁታል። እኔም ብዙ የተለየ የለኝም። የእግዚአብሔር ስጦታ የተሰጠን አደራ የተሰጠን እናት ስንሆን ከእግዚአብሔር ልጆቹን አደራ ነው የሚሰጠን። የሱ ልጆች ናቸው ልጆቻችን እና እነሱን በአደራ መልክ ሲሰጠን ደግሞ እኛ እንዴት አድርገን ያን አደራ የምንወጣው የሚለውን ጥበብ ደግሞ አብሮ ከእግዚአብሔር ይሰጠናል። እኛ ደግሞ ያንን የተሰጠንን ታለንት አሳድገን አጎልብተን በደንብ ልጆቻችንን የምናሳድግበትን እውቀት ከእግዚአብሔር ጋራ ማለት ነው። የታደልንን እናት ማለት ብዙ ነገር ያላት ናት። እንዳልሽው እህት ናት፣ እናት ናት፣ ጓደኛ ናት። በጣም በብዙ ነገር ነው እናት ሲሆን የምንባረከውና ያንን አስቀጥሎ መሄድ ያንን አደራ መወጣት ደግሞ ከእግዚአብሔር ጋራ ከምናምነው እምነታችን ጋራ እያካሄድን ስንሄድ በጣም ውጤታማ ይሆናል ማለት ነው። ያው እውነትሽ ነው ቲጂ። እኔም ደግሞ እናትነት እንዳልኩት የእግዚአብሔር ቃል ኪዳንና የእግዚአብሔር ጸጋ ያለበት ነው ካልኩት ውጭ ያ ጸጋና የእግዚአብሔር ቃል ኪዳን በእናትነት ውስጥ ካለ እናት ደግሞ ሌላ ጠለቅ ያለ ስራ አለባት ብዬ ነው የማምነው። ምክንያቱም የእግዚአብሔር ቃል ኪዳን ካለ በእግዚአብሔር ቃል ኪዳን ውስጥ ብዙ መፈጸም ያለባቸው ነገሮች አሉና እናት ብዙ ስራ መስራት አለባት ብዬ ነው የማስበው። አሚን እናት ነች። ልጆቿን ቴኬር ታደርጋለች፣ ትዳሯን ቴኬር ታደርጋለች፣ አካባቢዋን፣ ጓደኞቿን። ግን ከዛ በበለጠ እግዚአብሔር የሰጠን ጸጋ ከዛ በበለጠ ጠለቅ ብለን እንድናስብና
ጠለቅ ብለን እንድናይ እግዚአብሔር በሰጠን ጸጋና ሚስጥር ቃል ኪዳን ዙሪያ እንድንሰራ እናት ይጠበቅባታል ብዬ ነው ማስበው። ምን ይመስልሻል? አይ አግሪ። በጣም ብዙ ኃላፊነቶች አለ ከእናትነት ጋር አብሮ የሚመጡ ኃላፊነቶች፣ ከሚስትነት ጋር አብሮ የሚመጡ ኃላፊነቶች አሉ እና እነሱን ደግሞ እንዳልሹ የምንወጣው ከእግዚአብሔር እርዳታ ጋር ከራሳችንም ጥረት ጋር ጥበበኞች ሴት ልጅ በተፈጥሯ ጥበበኛ ናት የሚባላል አይደለ? ትንሽ ደግሞ የወንዶች ባህሪ ያለ የሴቶች ባህሪ ያለ ብዙ ጊዜ እንትን ሲሉ ጎን ለጎን ሲያስቀምጡ ሴት ልጅ ጥበበኛ ናት፣ ታልፋለች። የማይመስል ነገር እንኳን ሲፈጠር አለፍ ብላ ቀስ ብላ ዝም ብላ አሳልፋ ነው በኋላ ነገሮች ሲረግቡ ወደ ማስተካከል፣ ልጆች ቢያጠፉ ቀስ ብላ አልፋ ከዛ ወደ ማስተካከል፣ ትዳር ላይ የሆነ ነገር ቢመጣ እንዲህ በጣም የመቻልን ጸጋ፣ የማለፍን ጸጋ፣ የትዕግስትን ጸጋ አብሮ ነው የሚሰጣት ብዬ አምናለሁ ሴት ልጅ እና ወንድሞቻችንን በዛው ልክ ደግሞ እነሱ ደግሞ የሚሰጣቸው ሌላ የተለየ ነገር አለ። ባይዘወይ ዛሬ በእናቶች ዙሪያ ስለምንነጋገር ነው እንጂ ደግሞ በአባቶች ዙሪያ ደግሞ የምንነጋገርበት የራሱ ፕሮግራም ይኖረናል። በጣም እናስቀድም በጣም እና እንደዛ ሆኖ ግን እኛ ደግሞ በዛ ጥበብ ውስጥ ልጆቻችንን ስፔሻሊ ስናሳድግ አይ ቲንክ ወደፊት የምናወራበት ቶፒክ ከሆነ ጃምፕ እንዳላደርግ እንጂ አብሶ ደግሞ በባዕድ ሀገር ላይ ልጆችን ስናሳድግ በሁለት ካልቸር ላይ ስናሳድግ ያሉት ችግሮችና እንትኖች ምንድነው ነኝ የሚመጡብን ቻሌንጆች እነሱን ለማለፍ በጣም ትዕግስተኞች በጣም ብልሃተኞች መሆን አለብን። ቢካዝ እኛ እዚህ አሁን ሁለታችን እንደተነገረው ሊሊዬ ማንቺም እንደምናውቀው እዚህ አይደለም ያደግነው። የዚህን ሀገር ካልቸር ከልጅነት በማደግ ላይ አናውቀውም። የኛ የራሳችን ያደግንበት ካልቸር አለ። ያንን ልጆቻችንን በምን ሁኔታ የኛን አፕብሪንጊንግ የነሱን ደግሞ የሚያድጉበትን ሁኔታ እንዴት አድርገን አስታርቀን ከምንሰማው ከምናየው ከመጥፎም ከምኑም ከሚያስፈራው ነገር ሁሉ አውጥተን እንዴት እናሳድግ ልጆቻችንን የሚለው ነገር የሁል ጊዜ ሀሳባችንና ጭንቀታችን ነውና ይሄንን አደራ እንግዲህ በብዙ ቻሌንጆችም ቢሆን የመወጣት ግዴታችን ነው። እግዚአብሔር ይረዳናል፣ ደግሞ እንወጣለን ብዬ ተስፋ አደርጋለሁ። ያ እውነት ነው፣ እንወጣለን። ደግሞ ሌላ ነገር በቃ እንትን የሚለኝ ብዙ ጊዜ አሁን በተለይ በውጭ ዓለም ያለን እናቶች ድካም አለ፣ ስራ አለ፣ ብዙ እርዳታ፣ ሁሉንም ነገር ራሳችንን የምናደርገውና ከዛ ከመብዛት የራሱ የላይፉ ያኗኗሩ ሁኔታ ትንሽ ከበድ ስለሚል ልጆች ቴክ ኬር ማድረጉ ከባድ ነው ብለን እንላለን። ትንሽ እናጉረመርማለን፣ እንነጫነጫለን እና ከራሳችንም አልፈን ወደ እግዚአብሔር ኮምፕሌን የምናደርግበት ጊዜ አለ። ግን ምንድነው ነው የምለው ቢሆንም እንኳን ያ እንዳለ ሆኖ እነዛ ፊልም ማድረግ የለብንም ብዬ ነው የምለው። ምክንያቱም ሌላው ይሄ ከልጆቻችን ቴክ ኬር ከማድረግ በልጆቻችን ቢዚ መሆን ክሎዝሊ ልጆቻችን ጋር ጊዜ ማሳለፍ ራሱ ይሄ it's a blessing ነው። አንድ ሁለት ደግሞ ያ ፓኬጁ ነው ለእናትነት እግዚአብሔር የሰጠን ጸጋ ሚስጥራዊ ነው፣ ቃል ኪዳን ያለው ነው ካል ከዛ ጋር የሚመጣ ፓኬጅ ነው እና አሁን ለምሳሌ አንዳንድ በጤና ጉድለት ያላቸው ወላጆች ይከብዳቸዋል። ደግሞ ሙሉ ጤና ያለው እናትም እኩል ኮምፕሌን ያደርጋልና ያንን ማየት አለብን። በዛ ዙሪያስ እንዴት ነው የምንመለከተው? ጤነኛ ልጅ ኖሮን ጤነኛ ቤተሰብ ኖሮ ምንም አይነት ኤክስትራ ኤፎርት የማይፈልግ ልጅ ኖሮ እያሳደገን በዛ ደግሞ ውጣ ውረዱን እያከበድን ኮምፕሌን የምናደርግ ከሆነ የምንኖርበትን ላይፍ ሳናጣጥመውና አፕሪሼት ሳናደርገው እንኖራለን እና የተሰጠን ጸጋ እኔ ምንድነው የምለው ጠቅለል አድርጌ እናት የተሰጣት ጸጋና ቃል ኪዳን ከምንሰራው ስራ በላይ ነው። ስለዚህ ያ የከበደ ነገር ከእግዚአብሔር ያ ቫልዩ ያለው ነገር ከእግዚአብሔር ከተሰጠን በዛ ልክ ደግሞ እግዚአብሔር እንድንሰራ ይፈልጋል። ስለዚህ ልጆችን ቴክ ኬር ማድረግ፣ ለልጆቻችን መሮጥ፣
በተስተካከለ ኖሮ የኖርን ቢዚ ሆን ከበደን የምንለው ነገር እንደ ኮምፕሌን ሆኖ መቅረብ የለበትም ብዬ ነው ማስበው። I agree. ምክንያቱም የተሰጠን ኃላፊነት እናትነት የሚለው ነገር በጣም የከበደ at the same time blessing ነው። ለምን የከበደ ብዬ የምገልጽበት ምክንያት ሰው ነው የምትሰሪው፣ ሰው ነው የምታስቀጥየው። በአንድ የተበለሸሸ አመለካከት ውስጥ ያደገ ልጅ እናቱ ትክክለኛ ማሰብ የማትችል ልጁን በዛው ሜንታሊቲ ነው የሚቀጥለው። እና እንዳልሽው አይደለም ኮምፕሌን በተቻለ መጠን እንደውም የራሳችንን ስሜት የመግዛት የመዋጥና ነገን የማስቀጠልን ኃላፊነት ተሸክሞ ኮምፕሌን ሊያስኬድ አይችልም። በይበልጥ ደግሞ እኛ እዚህ ተሰደን የምንኖረው ማህበረሰቦች ቲጂን ቅድም እንደገለጸችው በሁለት ካልቸር መሀል ተዘባርቀን ያለን ብያምናለሁ። የራሳችን ማንነት አለ ይዘን የመጣነው ትናንት ያደግንበት ማህበረሰብ እንደገና እዚህ ጋር ልጆቻችን የሚገጥማቸው ቻሌንጅ አለ። ያንን አስታርቆ ድካሙንም ውጦ የነገን ትውልድ ፈጣሪውን የሚፈራ የሚያመሰግን የተሻለ ነገር በብሩህ አእምሮ የሚጠብቅ ትውልድ የማሳደግ ኃላፊነት ስለሆነ እናትነት በፈረሰ ቁጥር ቀጣይ ትውልድም ስለሚፈርስ ማለት ነው። ስለዚህ በዛ ደረጃ አስበን ሁልጊዜ ምን አስባለሁኝ አንዳንዴ ደክሞሽ እንኳን መነጫነጭ ስትፈልጊ ቆይ ማን ነበር ያዘዘኝ ነው የኔ መጀመሪያ ጥያቄ። ማን ጠየቀኝ? ማን አስገደደኝ? እኔ ደግሞ ቮለንቲርሊ በገባሁበት ህይወት ውስጥ እኔ ፈልጌ ያመጣሁትን ልጅ በምን ሂሳብ ነው የኔ ድካም ማወራረጃ የሚሆነው? በምን ሂሳብ ነው የኔ ቻሌንጅ እነሱ ጋር የሚፈሰው? ግዴታ ያንን ተቋቁሜ ያንን ላልፍ ነው ወደ ምድር ፈልጌ ሸንችበታ actually ቻሌንጅ ስፒኪንግ አባውት ቻሌንጅ እግዚአብሔር ያንን ከበደ ብለን እኛ በእኛ በሰው ልጅ አይምሮ የምናስበው ቻሌንጅ ላንወጣው ይህን የእናትነት exactly I'm glad you mentioned that እኛ ቻሌንጅ ይመስለናል it's not a challenge actually part of እንዳልሽው ቅድም I like የጠቀሻቸውን ፖይንቶች ቀጣይ ትውልድ ላይ መስራት ነው እናትነት ማለት። ወልዶ አብልቶ አጠጥቶ ማሳደግ ብቻ ሳይሆን እንዳልሽው በተለይ ሁለት አይነት ካልቸር ይዘን ነው የምንኖረው እዚህ ኢቭን አገር ቤትም ያሉት ወገኖቻችን ቢሆን ማንኛውንም እናት ይመለከታል ይሄ ዲስከሽን ባይ ዘ ወይ ሁሉም የራሱ ልጆቹን አስተካክሎ ማሳደግ የሚፈልግበት ወይ አለና እግዚአብሔር ሲሰጠን ከክብደቱ ጋር ከውጣውረዱ ጋር ያንን ቻሌንጅ እንደምንወጣው ስላወቀ እኮ ነው እናትነትን ወደ ሴት ልጅ ወደ እናት ያመጣው። ስለዚህ ያለኛ we have to be thankful እንዴው ማለት እግዚአብሔር የተሻለ ትውልድ ጥሩ ልጆችን አሳድጎ እግዚአብሔር ሊጠቀምባቸው ወደሚችለው መንገድ ማሰማራት እግዚአብሔር ከሚፈልገው አንዱ ነገር ማለት ነው። ትውልድ እንዲበላሽ እግዚአብሔር አይፈልግም ማለት። የትውልዱ ኃላፊነቶች ደግሞ እናቶች ነው። አባት የራስ ድርሻ አለው እንዳልኩት ሌላ ጊዜ እንነጋገራለን እሱን በተመለከተ። ግን እናት ሞር ክሎዝሊ ጥበብ አላት እናት ልጆቿን ሪዳይሬክት የማድረግ ኮንቨንስ የማድረግ ከልጆቿ ጋር የመነጋገር ክሎዝ የመሆን ያ ሁሉ እኛ በሰውነት አይምሮ ያመጣነው ነገር ስለሆነ ሳይሆን እግዚአብሔር ከሰጠን ጥበብ ፓኬጁ ነው እና ኢቭን ከባድም አይደለም ብዬ ነው ፐርሰናሊ ማምነው። ከሌላው ነገር ከምናልፍበት ነገር ከበደ አይደለም። ምክንያቱም that's a joy በዛ ቻሌንጅ ውስጥ የምናየው joy አለ። በዛ ቻሌንጅ ውስጥ የምናየው ዝርዝር ሪፍሌክሽን እግዚአብሔር የሚፈልገውን ነገር ያ ሪፍሌክሽን በልጆቻችን ውስጥ በምናልፈው ቻሌንጅ ውስጥ እናያለን እና ይሄ ደስ የሚል እውነት በቃ ደስ የሚል እንኳን እናት አደረክን እግዚአብሔር ብላችሁ አታውቁም? እኔ ያለው ሁሌ እግዚአብሔር በቃ እንኳን እናት አደረክን እንኳን እናት ብለህ ከመረጥካቸው እኔን አንዷን አደረከኝ እላለሁ። ብዙ ጊዜ ቢደክመኝ በነጫነጭ ስራ ቢበዛ ምንም ቢል ያ ግን ራሱን የቻለ በህይወታችን ላይ የሚጨመር ሌላ ጆይ እግዚአብሔር ብቻ የሚመጣ የእግዚአብሔር ቃል ኪዳን ያለበት ነው ብዬ ነው እናትን ማስቀበል። በጣም ሁለት ነገሮች ከጠቀሻቸው ውስጥ እኔ የሚሰማኝን ብዙ ጊዜ እነኝን ኢሹዎች ስሰማ ወይም ሳይ የሚሰማኝን ነገር ሜንሽን ላድርግ። ሁለቱ አንደኛው
ተይማዬ ያልሽው ነው። በዚህ ሀገር በሁለት ካልቸር ስናሳድግ የምናስቀጥለው ትውልድ የሚኖረው እኛ ስንሰራ ነው ያልሽው። አንደኛው ደግሞ ትንሽ የጤናቸው ላይ እክል ያላቸው ልጆችን የሚያሳድጉ እናቶች ደግሞ ምን ያህል ቻሌንጅ እንደሚገጥማቸው ኮምፔር ስናደርግ ያልሽው። ብዙ ጊዜ እንደዚህ አይነት ነገር ሳይ አጋጥሟችሁ እንደኔ አጋጥሟችሁ ካወቀ እንደውም እንደዚህ ትንሽ እክል ያለባቸው ጤናቸው ላይ ያለባቸው እናቶች እንደውም ሞር ስትሮንግ ሆነው አታገኟቸው? በጣም ስትሮንግ ናቸው ዩዥሊ። እና እኛ የምንነጫ ላይክ ሌላ ሰው እንዲህ ሲነጫነጭ የምታይ አመስጋኞች ናቸው፣ በጣም ስትሮንጎች ናቸው። ብዙ ነገር እንደተሰጣቸው ውስጣቸው ብዙ የእግዚአብሔር መንፈስ ጸጋ እንዳለ በደንብ ያስታውቃሉና አንድ ቀን ቁጭ ብዬ ዝም ብዬ አሰብኩ፣ አናላይዝ ያደረኩኝ ይነዋት አልኩኝ። በጣም ውድ ዕቃ ቢኖርሽ ውድ ጊፍት እንትን ወርቅ፣ ጎል፣ አልማዝ whatever you call it ቢኖርሽ እና አደራ መስጠት ግዴታ ቢኖርብሽ ለአንድ ሰው until for some time ለማን ነው የምትሰጪው? በጣም ለምታምኙ ሰው። ፍራጃይል ነገር ካለሽ በጣም ለምታምኙ ሰው ነው አደራ ብለሽ የምትሰጪው። እና ዝም ብዬ ሳስበው እግዚአብሔር ላመነው እንደሚወጡት ላመነባቸው እንደሚችሉት ላመነባቸው ስትሮንግ እንደሆኑ የእሱ መንፈስ አብሯቸው እንደሚረዳ ያመነባቸውን ሰዎች መርጦ ለተመረጡት እንደውም የሰጠን እኚህን ፍራጃይልም ሆኑ ትንሽ እርዳታ ሞር ከእንትን ልጆች ይልቅ ጤና ሙሉ ጤና ካላቸው ይልቅ እርዳታ ሞር የሚያስፈልጋቸው እንደውም እጅግ ለተመረጡ ሰዎች የሰጠ ነው የሚመስለኝ። አንድ ቀን ቁጭ ብዬ ዝም ብዬ አናላይዝ አድርጌ how come they have more strength, more spiritually, mentally prepared ናቸው እና what is the reason behind it ብዬ ዝም ብዬ ያሰብኩኝ this is what I came up with። እና አንደኛው ይሄ ነው። ሁለተኛው በዚህ ሀገር ካልቸር ስለማሳደግ ዝም ብዬ ሳስብ ወይኔ እንደው እንዴት ነው የምንችለው የነሱ ሌላ ሲጀመር እኛ የነሱን ካልቸር መማር አለብን ማወቅ አለን። ያው አንዳንዴ ስራ ቦታ ምንም አብረው የሚሰሩ የዚህ ሀገር ልጆችን tell me about your high school life, tell me about your preschool, your middle school life ምናምን እያልኩ እጠይቃቸዋለሁ because I have to learn እንዴት ነው አፕላይ ማደርገው ልጆቹ what they're going through ልናቅ የምንችለው እንዴት ነው ባላ what they're going through ላቅ የምንችለው መጀመሪያ እኔ ሳቅ ነው ስለ እንትኑና አንዳንዴ እንደውም it's surprisingly እነሱ እንኳን የኔ ኩዮች ልጆች ናቸው ሞስሊ አብረን የምንሰራው አሁን ካለበት ተለይቷል ብለው ነው የሚነግሩኝ። አሁን ያለበት እንደውም እነሱ ካደጉበት ደግሞ ሞር ወጣ ብሏል፣ ግን ስቲል ይጠቅመኛል ለባክግራውንድ እና ማወቅ አለብን። የነሱን ማስተዳደግ ከባድ ነውና እንዴት ነው የምናረጋቸው? እነዚህ ልጆች ብዙ ነገር ነው የምንሰማው የሚያስጨንቁ ነገሮች እና through that ምን ትዝ ይለኛል ብዙ ጊዜ ከመጽሐፍ ቅዱስ ዘጸአት ላይ ሙሴን እናቱ ስታሳድገው በግብጽ ሀገር ተሰደው ሂደው ግብጽ ሀገር ውስጥ ስደተኞች ናቸው። ግን ሙሴ በልጅነቱ አግኝተው በንጉሱ ቤት ሲያድግ እናቱ አሳዳጊውና ከተቀጠረች ኖባዲ ነው እሷ ታውቃለች ልጇ እንደሆነና ምን እያደረገች ታሳድገው ነበር? የሀገራቸውን ካልቸራቸውን የሀገራቸውን ነገር ምናምን እያስተማረች ታሳድገው ነበር ሞግዚቱ ስለሆነች። በግብጽ ሀገር ውስጥ ኖሮ በማይፈቀድበት ነው ምንሽ በድብቅ ነው ይሄንን የምታደርገው። እሱ ታዲያ የካልቸሩን የሀገሩን የምኑን ነገር አውቆ ነው ያደገው። እኛ ደግሞ በሚቻልበት ነፃነት በነፃነት የፈለግነውን ነገር ማስተማር በምንችልበት ሀገር ላይ ተቀምጠን ካልቸራቸውን በምናምንበት አሁን ተሚማያምሽር ልጆችሽን ቁርአን ታስቀሪያለሽ እኛም ደግሞ በቤተክርስቲያን ባደግንበት እነሱን እንደሚጠቅም በምናምንበት ዙሪያ መንገድ እያሳለፍን ኢቨን ካልቸራሊ ደግሞ ካለባበስ ጀምሮ እስከ ሰላም እስከ አባባል ምናምን ሁሉን ካነጋገር ጀምሮ እነኚህን ካልቸሮች ከስር ወይም ደግሞ እንትኖች ቱፊት ነው እንላቸው ከስር ካላሳደግናቸው ካላስተማርናቸው ይሄ አኩሙሌት አድርጎ ነው ነገኛ እኮ አሁን መተን ሳናስበው ጎረቤቱ ምኑም ነግሮን ተቆጥቶን እዚህ ውስጥ ያስቀመጥነው ነገር ነው አይደል? አሁን ኢቨንቹዋሊ አድገን ይሄ ነገር ስንሰማ ኤግዛክትሊ ለምን ልክ እንዳልሆነ ባናቀው እንኳን this is not right እንላለን አይደል? because ያ nurtured ሆነን የመጣንበት መንገድ እንትን ስላለን ነውና ከቤታችን ውስጥ ብዙ መስራት ያለብን እንዲህ አድርገን ልጆቻችን ከዛ በኋላ ደግሞ እግዚአብሔር ይጨመርበታል። እሱንም በጸሎት
በቃ የጸለይን አንተ ደግሞ ተረከበን ጠብቅልን እያልን እንደሚን ታይም ደግሞ የኛንም ግዴታ እየተወጣን እና ብዙ ጊዜ ትዝ የሚሉኝ እነኚህ ነገሮች በሁለቱ ባነሻሻቸው ዙሪያዎች ስላሉ ሜንሽን ላድርጋቸው ብዬ ነው። እና ቅድም ወዳልሽው ልመለስ። እንደውም ብዙ ጊዜ በጤና ጉድለት ምናምን ያላቸው እናቶች ጠንካሮች ናቸው ያልሽው እውነት ነው። እሱ ላይ ትንሽ እንትን ማለት ፈልጌ ነው። ምክንያቱም በዚህ በእኛ አገልግሎት ኤልኬቲ አገልግሎት ውስጥ ብዙ ቤተሰቦች እዚህ ራሱ ኮሎራዶ እዚህ ውስጥ የምናገኛቸው ቤተሰቦች አሉ። ጥሩ ኑሮ ይኖራሉ፣ ችግር የለም ፋይናንሻሊ ሁላ፣ ግን ሳይኮሎጂካሊ ኢሞሽናሊ ብዙ ውስጣቸው የተጎዳ ብዙ ቤተሰቦች አሉ እዚሁ ማህበረሰባችን ውስጥ እና በቃ ክሎዝሊ በደንብ ማዋራቸው አሉ እና እነሱ ከልጆቻቸው ጋር የሚያደርጉትን ታይም ያለውን የውጣ ውረዱን ምናምን ሲነግሩሽ እንደምንም አጓጓቱን ብዙዎቹ ከባድ ነው ግን ለዚህ ተጠቅጫ እና አንዳንዴ ራሴን ሳስበው እኔ ምንም ችግር የሌለባቸው ጤነኛ ልጆችን ይዤ በተለያየ መልኩ ኦፍኮርስ የሚጨማመርብን ነገርም ስላለ ነው ግን ምንላቸው ነገሮች አሉና የእነሱን ጥንካሬ ስታይ በቃ እግዚአብሔር በእውነት ነው የምልሽ እግዚአብሔር እናትነት የሱ ቃል ኪዳን ያለበት ነው ብለናል አይደል? ደግሞ በእነዚህ እናቶች ዙሪያ ደግሞ በቃ ደብል ቃል ኪዳን ያለ ነው የሚመስለኝ። በእውነት የእግዚአብሔር ቃል ኪዳን በቃ ጨምሮ ያለ ነው የሚመስለኝ። ምክንያቱም they are so joyful እኩል ከማንኛውም ሰው ጋር ነው የሚኖሩት እየኖሩ ስቲል ግን በከበደ ነገር ኖርማል ጤነኛ የሆነን ቲፒካሊ ጤነኛ የሆነን ልጅ እንኳን ዳይሬክት ለማድረግ እንዳልሽውን በባህልም ስርዓቱን ማስለምደን ወደ መጥፎ እንዳይሄዱ ጥሩ ልጅ እንዲሆን ነገር እግዚአብሔር የሚጠቀምበት ልጅ እንዲሆን ለማድረግ ብዙ መስራት አለብን። እንግዲህ ነታፖብ ዛት የጤንነት ጉድለት ያለበት ልጅ ደግሞ ምን ያክል አንድ እናት ምን ያክል እዛ ልጅ ላይ ስፔንድ ታደርጋለች ሳይኮሎጂካሊ ሆነ ፊዚካሊ ብለን ማሰብ እንችላለን እና ወደዚህ ቶፒክ ወደ መጨረሻው ቶፒካችን ላይ እንወያይበታለን እና እናትነት በቃ እግዚአብሔር ቃል ኪዳን ያለበት የእግዚአብሔር ቃልች በጣም ልዩ ስጦታ ምናልባት ምድር ላይ አደራ የተሻለ ምንም ነገር ሊሰጥሽ የማይችል ልዩ ስጦታ ነው። በጣም ደስ የሚል ነውና እንኳን እናት ሆን እንኳን እናት ሆን። ሌላው በቃ ስለ እናትነት ይህን ያክል ብለናል። እናትነት በቃ የምንችለውን ያክል ዲስክራይብ አደረግን፣ ግን ብዙም ሊባል ይችላል እናትነት ላይ። ታዲያ ይህን እናትነት በቃ እናት ጆይ ነው እናት ትልቅ ነገር ነው ብለን ካል የእግዚአብሔር ምስጢር ነው። እዛ ላይ ነው ረገጥ ማድረግ የምፈልገው። የእግዚአብሔር ቃል ኪዳን ያለባት ነች እናት ብለን ካል እኛ እግዚአብሔር እንደሰጠን ጸጋ የእግዚአብሔርን ስራ በእናትነታችን ሰርተን እያለፍን ነው ብላችሁ ታምናላችሁ? ኢፍ ሰው ምን ያክሉን እየሰራን ነው? I don't think so ምንልም ከሆነ ደግሞ ምንድነው መስራት ያለብን? ምንድነው የእግዚአብሔር ሐሳብ በእናት ላይ በእናት ዙሪያ? በዚህ ጉዳይ ላይ መልሼ ወደ ኋላ ሰውስ መስራት ወደሚለው ቶፒክ ነው የምመጣው። የተሰጠን አደራ የከበደ ነው፣ በጣም ግዙፍ ነው። እንዳልኩሽ በእያንዳንዱ መስመር መስተካከል ውስጥ ሆነ መበላሸት ውስጥ የሚያስተዋጽኦ በጣም ቀላል አይሆንም። የተስተካከለ ልጅ የሚሰሩ እናቶች በበዙ ቁጥር የተስተካከሉ ትውልድ ማፍራት እድላችን እየጨመረ ይሄዳል። ቨርሰስ ደግሞ እኛ ስንፌል ስናደርግ እንዳልሽው በኮምፕሌኑም ይሁን በድካሙም ይሁን የተሰጠንን ፕሪሽስ ጸጋም አንደርስታንድ ባለማድረግ ደግሞ ትንሽ እኛ ዝንፍ ስንል ሙሉ ትውልድ ይዘን ነው የምንሄደው እና በእኔ እምነት በጣም ትንሽ ነው ይፈርታችን ያምናለሁ። የተሰጠን ጸጋ በጣም የከበደ ነው። የተሰጠን በእስልምና ኒዕማ ይባላል። ኒዕማ በቃ ፈጣሪ ትልቁ የሰጠሽ ነገር ኒዕማ። ያንን ኒዕማ ይዘሽ መረዳት የመጀመሪያው ቶፒክ ይሆናል እንዳልሽው። ኒዕማውን ስንረዳው የተሰጠንን ጸጋ ስንረዳው ከዛ በኋላ ምንድነው የኛ ኃላፊነት? የተሰጠንን ያንን አደራ ያንን ጸጋ በምን መልኩ ነው የምናስቀጥለው ብለን ስናወራ ሊትራሊ ምንም እያደረግን አይደለም ብዬ አምናለሁ። ኦፍ ኮርስ ብዙ ኢፈርት አለ በየቤቱ፣ ግን በጣም ትንሽ ነው ብዬ አምናለሁ። ምክንያቱም
ፈጣሪን የሚያመሰግን የፈጣሪ መንገድ የሚከተል ትውልድ የመቅረጽ ኃላፊነት የእናት ስለሆነ ብዬ ስለማምን አባቶች የሉበትም ቶፒኩን ላለመቀላቀል እንዳልሽው የቀረው ሰዓት ትንሽ ነው። ከዛም ሰዓት ደግሞ የኛ አቬይላቢሊቲ ሊሚትድ ነው። ስለዚህ ምን ያህል ሰርተናል እግዚአብሔር ነው የሚያውቀው። እኔ ፐርሰናሊ እንግዲህ እስቲ እግዚአብሔር ይዳኝና ካሁን በኋላ ልስራ እንጂ ብዙ ስራ እንዳለ ነው የሚታየኝ። ብዙ ይሄን ማድረግ ፈልጋለሁ፣ ይሄን አረጋለሁ ከእግዚአብሔር ጋር እያልኩ ፕላን አወጣለሁኝ። በብዙ ጊዜ ይታጠፋል ፕላኑ። ኦኬ ደግሞ ለኔክስት እያለ because of the same reason የታይም እንትን ማጣትና የጊዜው አለመመቻቸት እና we're going to continue to plan, we're going to continue to try የተወሰነ እየሰራን ዛሬ 50% accomplish ካረኩኝ ነገ ደግሞ ወደ 75 እንዲህ ያደረግን ለመሄድ ከእግዚአብሔር ጋር እንታገላለን። ግን ብዙ ቻሌንጆች ያሉት እነኛ አንዱ ቻሌንጅ ይሄ ነው። የኖርሽ ነው የምታሳድግ። እውነት ነው። I agree። ግዴታ መኖር አለብን፣ ሌሎችን መክፈል አለብን። እንዳልሽው ኖት እዚህ ውጭ ዓለም ብቻ ሳይሆን አሁን አገር ቤት እንደዛ ለመኖር መስራት አለብን። ግን ምንድነው በኔ ፐርሰናል ብሊቭ ስራውን ኮምፔር እግዚአብሔር ከሰጠን ስጦታ ጋር ኮምፔር እኛ ምን ስራ እየሰራን አይደለም ብዬ ነው የምለው። ምክንያቱም ቅድም ወዳልኩት ልመለስ ነው። እግዚአብሔር ልንሰራው ለማንጨርሰው ወይም ልንወጣው ለማንችለው ነገር አይደለም የሰጠን። ድካሙም ቢኖር ስራ ሰርቶ መግባቱ ምንም ቢኖር ያንን እያደረግን እያለን ብዙ አኮምፕሊሽ ልናደርገው የምንችለው ነገር አለን። ምክንያቱም እግዚአብሔር ምንድነው ማለት ፈልጌ ነው አኮምፕሊሽ ማድረግ እንችላለን። ያንን ላናደርግ አይደለም እናትነትን የሰጠን። እናትነትን ሲሰጠን ስራው ይቀርላችሁ እናትነት ብቻ ሆኖ አይነት አይደለም አይደለም። መኖር ስንኖር ማድረግ ያለብን እያደረግን ግን at the same time ደግሞ እንዳልሽው ቅድም እንዳላችሁት ምንድን ነበር ያልሽኝ መክሊት የእግዚአብሔር መጀመሪያ ሰጪውን አንደርስታንድ ማድረግ ነው። እግዚአብሔርን በደንብ አንደርስታንድ ስናደርግ የሰጠን ቃል ኪዳን ምንድነው? እኛ ጋር ያለው ቃል ኪዳን ምንድነው? የሱ አይኖች በዛ ቃል ኪዳን ዙሪያዎች ምንድናቸው ስንል ልጅ ከማሳደግም ጥሩ እህትም ጥሩ ጓደኛ ጥሩ ሚስት ምንም ከመሆንም በላይ ነው። በታማኝነት በቤቱ መኖር መቻል አለብን። በመነሰራቸው ስራ በስራ ቦታ ሊሆን ይችላል፣ ተቀጥረን በመነሰራበት ስራ፣ በቢዝነሳችን ሊሆን ይችላል፣ ራን በመናደርገው ቢዝነስ፣ በልጆቻችን ዙሪያ ታማኝ መሆን መገናኘት፣ በትዳራችንም ሊሆን ይችላል። በማንኛውም በመንሰማራበት ስንኖር ያደረግነው በመናልፍበት ላይፍ በመንሰማራምንበት ታማኝነትን ይጠይቃል። ታማኝ ሆነን መስራት በታማኝነት እግዚአብሔር በሰጠን ጊዜ ያንን ኃላፊነት በትክክለኛ በእውነተኛ መወጣት አለብን። ምክንያቱም የእግዚአብሔር አይኖች የእግዚአብሔር ዕቃዎች ሴት የእግዚአብሔር ዕቃ ነች፣ እናት የእግዚአብሔር ዕቃ ነች ካል እግዚአብሔር ደግሞ አይኖቹ በዕቃዎቹ ላይ ናቸው። ስለዚህ እኛ ሰፋ ዲፕሊ ማየት መቻል አለብን። እንዳልሽው ቅድም ቲጂ አንቺ ሜንሽን አድርገሻል። ትዕግስት እናት ትዕግስተኛ ነች፣ መለኛ ነች ይባላል። አያቴ ብዙ ጊዜ እንደዛ ስትል ሰማለሁ። እናት መለኛ ነች ነው፣ እናት ትዕግስተኛ ነች። እናት እንትን ያለን ነገር በቃ የተበላሻሽን ነገር ማስተካከል ትችላለች፣ ከልጆቿ ጋር ኮኔክት ማድረግ ትችላለች። የሆነ ቦንድ ነገር አለ። all that is a promise of God። ያ ቃል ኪዳን የእግዚአብሔር ቃል ኪዳን ነው። ስለዚህ ያንን ቃል ኪዳን ደግሞ ያለ መድከም እያደረግን ነው ማለፍ ያለብን። እነዚህ ትንንሽ ነገሮች ስራ ወጥቶ መስራቱ ጊዜው ማነሱ ምናምን የምንላቸው ይሄን ዲስትራክት ሊያደርገን አይገባም ብዬ ነው የማምነው። ፕራዮሪታይዝ ማድረግ ነውና ሳንደክም የተሰጠን ነገር ምንድነው? ሰጪውስ ማን ነው? የሚጠበቅብኝ ምንድነው እያል በቃ ያለ መቋረጥ ያደረግነው የምናልፈው ነገር ነው። ስንሰራቸው ደግሞ ቅድም እንዳልሽው አንዳንድ ጊዜ ቁጭ ብለን በፕላን ባደረግነው ትምህርት ባስተማርናቸው ብቻ አይደለም። ጥሩ ፖይንት ሜንሽን ያደረግሽው ምንድነው as we live ራሱ ልጆችን እናስተምራቸዋለን። አሁን ቤት ውስጥ ተቀምጠን ራት እየበላ like normal life እየኖርን what are we talking about ስናወራ ቤት ውስጥ
ስለ ሰው ነው ወይ የምናወራው? መጥፎ ቃላትን ነው ወይ የምንነጋገረው? ኦር ቢልድ የሚያደርግ በደንብ ስትራክቸራል የሆነ ለቤተሰቡም ለልጆቹም እንትን የሚል ነገር ነው የምናወራው? እስ እንዲህ በዘፈቀደ ነገር ነው የምናወራው? ስንሳደብ ከሰሙ ዝም ብለው ይሰማሉ። ልጆች ሶፍት እንትን ናቸው አይደል የሚባለው ስፖንጅ። ከዛ ያን ስፖንጅ ሳቅ እያደረጉ ነው የሚቀጥሉት እና ይሰማሉ። አንድ ቀን ይናገራሉ። ከዛ ኬታ መጣው ብለን ትቆጫሽ ግን አይ ሄርድ አንቺ ልሻልሽ ነው እና ራሱ በላይፋችን through the process ራሱ እናስተምራቸዋለን። every day የምንኖረው life actually it's a learning process. notice ካደረግሽው nervous ነው they get nervous too. ወይ በጣም like if we can't hold it together put it together እና እንትን ካለን then the same thing እነሱም አብረው ይጫዋሉ። ቤቱ በቃ ያለቀለት ቤት ነው ሲጫጫ ነው የሚለው። እንደምንም ብለን ግን ኮንትሮል አድርገን በሆኑ ችግሮች እንኳን የተፈጠረ ወይ ኮንፍሊክት የተፈጠረ ጊዜ 4 ልጆች አሉና ሊሊየም 3 አሉሽ እናቋለን እንተዚህ ቀስ ስንል የኛን ቶን ይወስዳሉ። የኛን የእንትናችንን በቃ ሁሉ ነገራችንን ካልነሳችንን ይወስዳሉ። ግን ይሄን ውስጣችን እኮ ያለ ማለት we just try to put it together keep it together እና calm ስንሆን then all of a sudden everything calms down እና they follow us እኛን ነው የሚያዩን። በቃ በኑሯችን ነው የምናስተምረው ፕላስ ከሌላ እንደምናስተምረው ሆኖ ኑሯችን ውሏችን ንግግራችን ስራችን እነሱን አብሮ ጋይድ ያደርጋቸዋል። እና ትሩዳት የሚገርምሽ እናት ሲሆን ሰው ሲቀየር አይታችሁ አታውቁ? ሌላ በቃ እንደ ልቡ የሚኖር ሰው ልክ እናት ሲሆን ኢሚዲየትሊ ሲሰበሰብ እኛንም ነው የሚያስተምሩ ልጆቻችን ይሲ because ለልጆቼ ስል ወይ ጋር watch out what I'm doing now እላለሁ። ሌላ ነገር ከማድረግ ትቆጠቢያለሽ። ያውና ወደ መጨረሻው ሐሳቤ ሰው እናትነት ይሄ ነው ብለናል። በእናትነት በተሰጠን ኮምፔር ከተሰጠን ጋር በቂውን ያደረግን አይመስለንም። ትንሽ ነው ያደረግነው። የተለያየ ኮሜንት ነው ያለን። የመጨረሻውና ሶስተኛው ደግሞ እናትነት ይህን ሁሉ ካል እናትነት so joyful የሆነ ነገር ነው። እናትነት በልጆቻችን ውስጥ የምናየው በቃ የተለየ ቃላት በቃላት መግለጽ የሚያቅተው የሆነ የህይወት ደስታ ያለው ነገር ነው እና ይህ እግዚአብሔር የሰጠው ጸጋ ለሁሉም እናት ነው አይደለ? ከፋፍሎ አይደለም። ለማንኛውም እናት ባይዘወይ ስለ እናትነት ስናወራ ባዮሎጂካል ልጆች የሌላቸው ህፃናቶች ምንም የሌላቸው ህፃናቶችን ኦር በሽተኛ የሆኑ ህፃናቶችን በማሳደግ አዳፕት በማድረግ የእህት ልጅን የወንድም ልጅን አዳፕት በማድረግ በማሳደግ ፓርቲሲፔት የሚያደርጉ ሁሉ they are a part of የእናትነት ፊሊንግ የተሰጣቸው ናቸው ብዬ ነው የምለው። እና ብዙ እንደዛ አሉ። ባዮሎጂካል ብቻ ስለተወለደ አይደለም እና እዛ ላይ ነው በቃ ሴት የተመረጠች ነች እምለው። ምክንያለሽ በመውለድም እናት ሆኛለሽ ሳትወልጂ ደግሞ ያ ፊሊንግ በውስጥሽ ይኖርና የእናትነት ባህሪን አብረሽ ያዳብያለሽ እና ሌሎች እናቶች አሁን ለምሳሌ ይሄ ጸጋ የተሰጠው ለሁሉ እናት ነው። እናትነት ጆይፉል የሆነ ነገር ነው። ጸጋው ተሰጥቷቸው ይሄ ጆይፉል የሆነው ነገር በውስጣቸው ያላቸው እናቶች ግን ያንን ደስታ እንኳን አውጥቶ ለመጠቀም ያንን ደስታ እንኳን እዛ ደስታ ላይ ፓርቲሲፔት ማድረግ ባለመቻል ማለት በፋይናንሻል ሊሆን ይችላል ኦር ልጆቻቸው በሽተኛ በመሆን ያው በጣም ልብ የሚሰብር ነገር ስለሆነ አቅም ያሳጣሻል። ልጅሽ በሽተኛ ሲሆን ጠንካሮች አሉ ደግሞ እያደከመ ነው የሚያጠነክርሽ ባይዘወይ እግዚአብሔርን ድንቅ ነገር ያየሽ ግን ደግሞ በውስጥሽ ሁሌ ሀርት እንደሆነ ነው የምትቆየው። ልጅሽ በሽተኛ ሲሆን ልጅሽ እንደሌሎች ልጆች መሮጥ ሲያቅተው ልጅሽ ላይ ማድረግ የምትፈልጊው ምክንያቱም የእናትነቱ ፊሊንግ ያው ነው። ያቺ እናት ምንም ነገር ስለሌላት ኦር ያቺ እናት ልጇ በሽተኛ ስለሆነ የእናትነት የተሰጣ ከእግዚአብሔር የተሰጣት የእናትነት ሌቭሉ ዝቅተኛ ነው ማለት አይደለም፣ እኩል የሆነ ነው ያውም ከሞር ከሆነ በረከት ጋር እና እንደነዛ አይነት እናቶችን እኛ በቃ ሰላማዊ ሆነ ጤነኛ ልጆች ያሉን በውጭ ዓለም የምንኖረው በአገር ቤትም ያለ ነው
እናትነትን በዚህ መልኩ ካየ ነው እነዛን እናቶች እንዴት ነው መድረስ የምንችለው? how do we bring እነዛን እናቶች ወደኛ ካታጎሪ ደስታውንም ጆዩንም በልጆቻቸው ማየት የሚፈልጉትን ተስፋ እንዴት ነው ተስፋ ለሌሎች መሆን የምንችለው? መሆን ሳለብን ብላችሁ ታምናላችሁ? No question. ቅድም ያው አንዱ ቶፒክ ቀጥሎ አንዱን ይዞ ስለሚሄድ ሬስፖንሲቢሊቲ ነው ካልን ይጋራ አንዱን ጥሎ አንዱን አንጠልጥሎ አይቻልም ይባላል ወገራችን። ይዘሽ ከሄድሽ እንደ ኮሚኒቲ የጎደለውንም ችግር ያለበትንም ያጣውንም ካልሆነ በስተቀር አንቺ ቤተሰብ ውስጥ በግሌ እሺ የኔ ልጅ ደልቶታል፣ በልቷል፣ ጠጥቷል፣ whatever የሚያስፈልገው ነገር ተሟልቶለታል እናም ጤነኛ ልጅ ስላለኝ ምናልባት 8 hours ተኝቼ ያሳልፍ ይሆናል while ሌላኛዋ እናት በሽተኛ ልጅ ያላት በጣም ሰፈር እያረገች ፖሲብሊ በጣም sleepless night እያሳለፈች እኔ ከሁሉም ይጨንቀኝ ደግሞ በዚህ ዙሪያ more of እንደ ኢትዮጵያዊ በጣም ጀጅመንታል የሆነ ማይንድሴት ያለን ሰዎች ብዙ ነን። እሷ አጥፍታ እንዳመጣችው ከእይታችን ይጀምራል አይናችን አዝነን ግን ማናዝን ያዘነን የሚመስል ግን ስድብ የሆነ እይታ የምናይ ሰዎች ብዙ ነን። በተጨማሪ ደግሞ ሰፖርት ሌቭላችን ላይ እንደ ኦልሞስት ዜሮ ነው። በምን መልኩ ነው ማገዝ የምንችለው የሚለው ነገር በፍጹም ተነስቶ የሚያውቅ ቶፒክ የማይመስለኝም። እንደገለ ነው ይሄን ማውራው። በጣም ብዙ ማድረግ የሚጠበቅብን ፋይናንሻሊ ሞራሊ ከምንም በላይ የሞራሉ ስለሚበልጥ ማገዝን እንደ እናት እሷም ደስተኛ ሆና የጎደለው እንዳለ ሆኖ እንዳልሽው ቁስሏ መሰበሯ እንዳለ ሆኖ ተጨማሪኛ ስብራት እንዳንሆናት እኛ ተጨማሪ ሌላ ቁስል እንዳንሰጣት ያለን አፕሮች በጣም ጥንቃቄ ያስፈልጋል ብዬ አምናለሁኝ። I like that. እውነት ነው። ብዙ ጊዜ በእኛ ሶሳይቲ ማዘናችን ሌላ ስብራት ይሆናል። sometimes we don't know how to describe ውስጣችን ያለውን feeling እና እንዳልሽው አንድ እናት ከሌላት በልጇም ጤና ጉድለት ውስጧ ተሰብሯል already ያ ፔን እዛ አለና ሌላ ተጨማሪ ፔን የምንሆን ከሆነ ቴክኒካሊ የገደልናት ነው እና እንዳልሽው በጣም ይሄን አግሪ ማድረገው ነገር ስለሆነ ነው። በእንደዛ እኔ አሁን ሞር አትሊስት እዚህ በውጭ ዓለም የሚኖሩ ወላጆች ፋይናንሻሊ ችግር የለም ሳይኮሎጂካሊ ኢሞሽናሊ ነው። ያንንም as a community as a society እንግዲህ እናትነት ማለት የከበደ ነገር ነው። ጠለቅ ብለን ማሰብ ማየት አለብን ብለናል አይደል? ከዚህ ይጀምራል። ይሄ አንዱ ስራ ነው። እንዴት ነው ኤክስፕሬስ የምናደርገው? እንዴት ነው ስናናግር? እንዴት ነው ነገሮችን ፖይንት አውት ስናደርግ? እንዴት ነው ኤክስትራ ጥንቃቄ ያስፈልገዋል። ከአንደበታችን የሚወጣው ነገር ሌላውን ሰው በጣም ሀርት ሊያደርግ ይችላል። ካለው በልጇ ካላት የውስጥ ጉዳት የበለጠ ሌላ ፔን ልንሆን እንችላለን እና በጣም መጠንቀቅ አለብን። እንዴት መናገር እንዳለብን፣ እንዴት አፕሮች ማድረግን ፌሻል ኤክስፕሬስ ራሱ የፊታችን ሁኔታ እንኳን ራሱ ይገልጻል። ምክንያቱም ያቺ እናት ሞር ሰው ነው የምታየው። እውነት ነው። ምን ያክል ልጇ ዌልካም እንደሆነላት፣ ምን ያክል ልጇ ታቅፎ ይሳምላታል በኮሚኒቲ በየትኛው ቦታ ልጅሽ ምንድነው ልጁን የወደደ ምን ይሆነ ባባባል አለ አይደለ? ልጅሽ ላይ የሚሆነው ነገር ሁሉ that's another hope ላንቺ በቃ ሳይኮሎጂካሊ ሌላ ሆፕ አለው እና በእንዲህ አይነት የሚያልፉ እናቶች ደግሞ ይክን ማጂን ምን ያክል ኤክስትራ የሆነ ነገር ኤክስፔክት እንደሚያደርጉና as a society እዛ ላይ መጠቀቅ አለብንና ፋይናንሻል ሲባል ገንዘብ ብቻ አይደለም። አሚን ሰፖርት ማድረግ ስንል just ፋይናንሻል ብቻ አይደለም። ሳይኮሎጂካሊ እንደውም ከፋይናንሻል የበለጠ ሳይኮሎጂካሊ ነው መጠንቀቅ ያለብን። እንዴት ነው በእንደዛ አይነት የሚያልፉ እናቶችን በተለይ ሀገር ቤት ላይ ነው ሞር ይሄ ያለውና ሞር ኤዱኬቲ እዚህ ባለው ሶሳይቲ ኮሚኒቲ ላይ ሞር እየሰራ ያለው በቃ አስተያየታችን ምንድነው ማየት አለብን፣ ማየት መጀመር አለብን፣ ወገኖቻችን ማየት መጀመር አለብን። ብዙ ልጆች አሉ፣ ብዙ እናቶች አሉ out there እርዳታ የሚፈልጉ ከኛ ሆፕ የሚጠብቁ
ብዙ ጊዜ የምለው ነው። በግሩፕ 3 4 5 ሰው ሆኖ ሄዶ እነዛን እናቶች ቪዚት ቢያደርግ ምን ያክል ይሄ ውስጥ ተስፋ ነው ያቺ እናት የሚኖራት እውነት ነው። እና ልጇን ልክ ማንኛውም እናት በልጅ ውስጥ ጆይ እንደሚያገኘው ያቺ እናት በልጇ ውስጥ ጆይ ማግኘት ሆፕ ማግኘት ይዘርብ ታደርጋለች ማለት ነው። ምክንያቱም እናትነት የተሰጠው እኩል የሆነ ፊሊንግ ነው፣ የሚያንስና የሚበልጥ ፊሊንግ አይደለም። እና እዛ ላይ as a society as a community እዛ ላይ መጠንቀቅ አለብንና we have to take action። ዝም ብለን ኮምፎርት ዞናችን ላይ ውስጥ ብቻ ተቀምጠን ተቢባ ቀደም እንዳልሽው የኔ ልጅ ምንም አልሆነም፣ የኔ ልጅ ሰላም ነው፣ የኔ ቤት ኦኬ ነው፣ I don't want to be bothered ምን አጨናነቀን እያልን የምንኖርበት ሳይሆን እግዚአብሔር የሰጠን ጸጋ የእናትነት ቃል ኪዳን በሰጠን ጸጋ ስራ እንድንሰራበት ነው። ምክንያቱም አውትካሙን ማየት ስለሚፈልግ እና የእናትነት ስራ በአጠቃላይ ፐርሰናሊ ኢንዲቪጁዋሊ ጠቅላላ አድርጌ መናገር የምፈልገው እናትነት ብዙ አውትካም ያለበት ነገር ነው። በጣም እውነት ነው። የተሰጠንን ነገር ሪዛልትስ ያስፈልጋል። አዘወላጅ አዘስ በሰውኛ እንኳን ልጆቻችንን አሳድገን አሁን ጥሩ እንዲሆኑ ባህሉን እንዲለምዱ ጥሩ ዜጎች እንዲሆኑ ያን ሁሉ አድርገን ኤንድ ኦፍ ዘ ዴይ ልጆቻችን ሲያድጉ ግራጁዌት ሲያደርጉ ሲያገቡ ሲወልዱ there's no such thing as more than that አይደል? በቃ that's all። የኛም ወላጆች ያን የሚያስደስታቸው እኛም እንደዛ ሆኖ ደግሞ የኛ ልጆች ደግሞ አድርገው ያንና ስለዚህ ያቺ እናት ኤግዛክትሊ እኛ የምንፈልገውን ትፈልጋለች። ከታመመው ልጇ ጋር ውጣውረድ ካለው ልጇ ጋር በደንብ ከማይናገረው ልጇ ጋር በደንብ ከማይተነፍሰው ልጇ ጋር ፌሽሊ የተለየ መልክ ካለው ልጇ ጋር እኔ አንቺ ወይም እሷ ሌሎች እናት የምናስበው ኤግዛክትሊ ደሰም የሆነ ፊሊንግ አላት። እውነት ነው። ስለዚህ ያንን መርሳት መቻል የለብንም ልል ነው። ያንን እየረሳ ዝም ብለን ኮምፎርት ዞናችን ላይ ተቀምጠን we okay we don't want to bother የምንልበት ጸጋና ቃል ኪዳን አይደለም እናት የተሰጣትና we have responsibility አልሰራንም። እኔ አሁንም ደግሞ የምለው አልሰራንም። ይሄ ልጅ ማሳደጉ ልጆቻችን ቴክ ኬር ማድረጉ ያ so very basic የሆነ ነገር ነው። ከዛ በበለጠ ይጠበቅብናል ብዬ ነው የማስበው። እውነት ነው። በጣም እናንተ ስላላችሁት ብዙን ከበር ስላረጋችሁት እሱን አልድገምና አንድ በዚህ ዙሪያ ላይ ግን እናት አብሶ እንደዚህ ደግሞ ስፔሻል ኒድ ያለው ልጅ የምታሳድግ እናት ደግሞ ምን ያህል የሷን ምን ያህል ሰፈር እንደምታረግ ከብዙ አንግሎች ምን አይነት እንትኖች እንደሚገጥሟት ስለተናገራችሁት አሁን ደግሞ እሷ ራሱ በእኛ ኮሚኒቲ ያልተለመደ ይሄ የሜንታል ሄልት ወይም የዚህ ዲፕሬሽን አንግዛይቲ እነኚህ ነገሮች በሀበሻ ኮሚኒቲ ብዙም ዌልካም ያልሆኑ ወይም ደግሞ እንደ ችግር የማይታዩ ፕሮብለም ሶልቭ ለማድረግ የሚኬዱባቸው መንገዶች ብዙም አፕሪሺየት የማይደረጉ ወይም ሊኬዱባቸው የሚገቡት መንገዶች አፕሪሺየት የማይደረግባቸው ኮሚኒቲ ላይ ስላለን በሱ ዙሪያ ትንሽ ነገር ልበል እንጂ ሞር ቻሌንጁ እናንተ ስለገለጽ እናት ደግሞ በአዶፕሽንም ሆነ ባዮሎጂካሊ እናት ያልሆኑ እህቶቻችን ይሄ ማለት ከጸጋው የራቁ ከስጦታው የራቁ ነው ማለት አይደለም። መንፈስ ቅዱስ ብዙ ስጦታዎች አሉት። አንድ ነው መንፈስ ቅዱስ ግን ስጦታዎቹ ብዙ ናቸው፣ የተለያዩ ናቸውና በተለያዩ መንገዶች የሰውን ልብ የሚደርሱ ሰውን የሚያሳድጉ እኛን ልጆችን አዳፕት ማድረግን ወልደን እናሳድጋለን። እነሱ ደግሞ በኢንዳይሬክትሊ በሆነ መንገድ እግዚአብሔርና እነሱ በሚያውቁት ወይም አንዳንዴ ደግሞ ለሰው በሚታይ መንገድ ትውልድን የሚያስቀጥል ስራ የሚሰሩ የሚያሳድጉ ልጆችን የኛን ልጆች ደግሞ አሉ። ወደ የሚቀጥለው እንትናችን ግን ወደ መጨረሻው ቶፒካችን ግን ስንመለስ እንዳላችሁት እነኚህን ስፔሻል ኒድ ያላቸውን ልጆች የሚያሳድጉ እናቶች የሚያልፉበት መከራና ስቃይ just በጣም እንትን ነው። አንቢራብል ነው። ቅድም በጣም ደስ የሚል ቃል የተናገርሽልኝ through pain ነው strength-ን የሚያገኙታልሽ። መጀመሪያ በፔኑ ያልፋሉ እኮ እግዚአብሔር ምንም ጥንካሬ የሚሰጣቸው እዛ ደርሰው እኛ ዋው እንዴት እንዲህ አይነት strength አገኙ
እንዴት እንደዚህ ደስተኞች ናቸው ስቲል ምናምን የምንልበት ደረጃ ከመድረሳቸው በፊት they went through a lot of painful nights, painful time አልፈው ነው እና በእኛ ካልቸር unfortunately በእኛ ኮሚኒቲ ደግሞ ይሄ ያቺ እናት ያለፈችበትን ነገር አንደርስታንድ አድርጎ የምናገረውን ዋች ላድርግ አስተያየቴን እንዳልሽው ባዲ ላንጉጃችን ብዙ ነገር ይናገራል ይሄንን እንትን ልጠንቀቅ ብሎ የመጠንቀቃችን ነገር አክቹሊ ይሄ የሰው ነገር ነው አንዳንድ ጊዜ በፕራክቲስ የምታመጪው I need to watch out what I'm saying ከመናገር በፊት ላስብ እና ይሄ እዚህ ሀገር ያሉ ሰዎች ብዙ ጊዜ ዋች ካረጋቸዋቸው ከልጅነታቸው እንደዛ ተብለው ስለሚያድጉ እንደ አንድ ሰብጀክት ነው ልጆቹ ነው የሚያስተምራቸው አይደል የኢንሳይድ ቮይስ የአውትሳይድ ቮይስ ሶሻል አፕሮፕሪየት ወርድስ ምናምን ባዲ ላንጉጅ እንዴት ያሉ ነው የሚያሳድጓቸው እንደምናውቀው ነው እኛ ደግሞ ያደግንበት አይደል እና ከምንናገረው ከምን ትሬኒንግ ያስፈልገናል ከምናሳየው አክት ከምንናገረው ቃላት ግን ሞር እኔ እንደውም ባደር የሚያደርገኝ በእኛ ኮሚኒቲ አንድ ሰው ዲፕሬስድ ቢሆን አሁን ትንሽ በተር የሆነ ነው ብዬ ገምታለሁ ዲፕሬሽን ቢኖርበት ምናምን ኦፍኮርስ መጀመሪያ እኛ ያደግንበት የኖርንበት እንደገና የምናምነው ነገር ስለሆነ ወደ የእምነታችን ነው የምንሄደው አሎንግሳይድ ግን አምጣውና ካንሰር የያዘው ወይም ደግሞ ሌላ ህመም ፊዚካል ህመም የያዘው ሰው የእምነቱንም እያደረገ ወዴት ይሄዳል ሕክምና ይሄዳል አይደል unfortunately ይሄ በጣም ብዙ እናቶች ወደ ኋላ ያረጋል ቴራፒ as simple as therapy ሊረዳ የሚችልበት ብዙ ነገር አለ ከዚህ ስትረስ አንዳንዴ ዝም ብሎ ማውራት ችግሩም ዝም ብሎ መጥቶ ሰው አንዳንዴ ዝም ብሎ ጸጥ ብሎ የሚያዳምጠው ሰው ካገኘ ሲያወራው መጨረሻ ላይ ያሹ ዳም በቃ እኔ ተመርሻለሁ እንደዚህ ሲያጋጥምሽ እንደው ምንም አንነግራት ላይክ ብዙ especially background ከሌለ ምናቀው ነገር ከሌለ we might just sit there and listen እሱ ራሱ helpful ነው ደግሞ በዚህ በሜንታል ሄልት ደግሞ የተማረ ያወቀ ትንሽ ነገር ሊረዳ የሚችል ቴራፒስቶች ደግሞ ሲሆኑ እነሱ ደግሞ አዳምጣው ሶሉሽን አብሮ አስቀምጣሉ some kind of coping mechanism ሜቶዶች ምናምን አብሮ ያስቀምጣሉ አይደል አሁን ቴራፒ ሊሄድ ነው እኔ አሁን ፐርሰናሊ እንጋርሽ እንግዲህ ሄልት ኬር ከ10 ዓመት በላይ ወደ 12 ዓመት ሰርቻለሁ ቅርብ ነኝ ብዬ ነው ማስበው አይደለ ለእንደዚህ አይነት ነገር እንደው ደግሞ ምንም ሄልት ኬር ላይ ከሌለበት ሰው ትንሽ የቀረብኩኝ ነኝ አንደርስታንዲንግ ትንሽ መሻል አለበት ብዬ ነው ኤክስፔክት ማድረግ ራሴ ግን ለራሴን ታዝቤዋለሁ ልክ ለፊዚካል በሽታችን ህመማችን እንደምንታከመው ሜንታሊ ደግሞ ህመም ሲገጥመን ዲፕሬሽን can be just የፊዚካል እንትን ጉንፋን ሊሆን ይችላል እኮ ለሜንታል ሄልት ግን ያንን ነገር ትሪት ካላደረግሽው በቶሎ ወደ ሌላ ነገር ሊያድግ ይችላል ከዛ ከጉንፋን ወደ ሌላ ያሳል ይቀጥላል ሳል ወደ ሊሞን ይቀጥላል አይደል እንደዛ ሊሆን ይችላል እና እኔ ካልተረዳሁት በሞር ደግሞ ያወቅሽ መጪ እንዴት ነው ሌላ ኮሚኒቲ በምን ያህል ላይ ይሆን ብዬ በጣም ዋንደር አድርጌ ትንሽ ብዬ መጠየቅ ምናምን ጀመርኩኝ በደንብ ታጥረን የኖርንበት ፌዳችን አለ ሶሳይቲን ማለት ፌዳችን አለ በቃ ዳይሬክትሊ ስትረሳችንን የሚያወጣልን አለ ግን ምን ታይም ህክምና እግዚአብሔር የሰጠው እሱም አንድ ጸጋና ዕውቀት ነው ብዬ ነው ማምነው አይደል እና እነኚህን እናቶች በብዙ መከራ የሚያልፉ ለሰው ቢነግሩ ገና ሊነግሩት ሲያስቡ ልባቸው የሚዝልባቸው ማን ሲጀመር መናገሩ ራሱ ልባቸው ይሰባል ከተናገሩት ምን ይረዳኛል ብለው የሚያስቡ ጊዜውን ሰጥተው የሚያዳምጥ እንደገና ጀጅ ያደርገኝ ነው አይደለም ከርስም ስለሚታሰብ እንደ ከርስም የሚታሰብ አድርገን እንዴት አድርገን ነው እኛ ከመርዳት ሊሊዬ በጣም እግዚአብሔር አሁንም ጸጋውን ያብዛልሽ ይርዳሽ ሁላችንም እንደዚህ ፒስ እያነሳን ፒሶችን እየለቀምን ማገናኘት ሰፓዝል እና ፒሶችን እያነሳን መገጣጠም አለብን ማለት ያለን ምንም ነገር አንድ ሰው ወይም 2-3 ሰው አይደለም አድሬስ የሚያደርገውና እንዳልሽው
ፒሱን ፒክ ሁሉም በተቻለው በተሰጠው ሁላችንም የራሳችን ስጦታ አለ። በቃ መልሽ ከእናትነት ውጭ ደግሞ እግዚአብሔር ሲፈጥረን የሰጠን በማዳመጥ ማዳመጥ እኮ ራሱ ስጦታ ነው። ትዕግስትን ወስዶ አንድ ሰው በቃ የከበዳትን ለአንድ እናት እንበል ያው እናት ላይ ስለሆነ ዛሬ ፎከሳችን አንድ እናት በቃ ያላትን ውስጧን ሸክም ኦር በልጇ ወሪድ ያደረገችውን ኦር ኢንፎርሜሽን ማግኘት አቅቷት whatever it is መታ ቁጭ ብላ ያንን ለመናገር የሚያዳምጥ ሰው ያስፈልጋል። አንቺ ያለሽን ጸጋ እኔ ላይ ኖረኝ ይችላል የማዳመጥ ኖት ማዳመጥ ብቻ የምሰጠው ሪስፖንድ ቅድም እንዳልኩት ለሰማት እሷ መፍትሄ ፈልጋ መጣ እንደገና ሌላ ነገር አዳርጌ ለመልሳት ይችላልው። እግዚአብሔር ጸጋውን ካልሰጠንና ሁላችንም ባሰጠን አንደኛ ሁላችንም ጸጋ አለን። እግዚአብሔር የሰጠን ነገር አለ። የሰጠን ነገር ምንድነው? ያንን ፋይንድ አውት ማድረግ አለብን። አንድ ሰው ሁላችንም ምንድነው እግዚአብሔር የሰጠኝ ነገር ምንድነው? በዛ ስራ መስራት ይዘነው ቁጭ ካልኩ ይዘነው ቁጭ ብለን ነው የምንሞተው። ዳስት ከተጠቀምንበት ግን ቅድም ሁላችንም እንደተወያየንበት ትውልድ አትርፈን እንሄዳለን። እውነት ነው ራይት እና ሁላ የተወሰነ ሰው ከሁሉም አንዳንድ ፒስ የእግዚአብሔር ፍጥረት ሁሉ የሰው ልጅ በሙሉ በቃ በሰው ልጅነትኛ ስንፈጠር ፐርፐዝ አለ አይደል? የሰው ልጅ ሲፈጠር ፐርፐዝ አለ። ግን ፐርፐዛችንን የረሳን ይመስለኛል። በጣም እውነት ነው። ተደላለን ተቀምጠናልና this is አሁን ኤዱኬቲንግ ሞር ሶሳይቲ ኮሚኒቲ ላይ የሚሰራው ሞር let's move on let's move on ዝም ለመቀመን የለበትም። እንተሳሰር። ሁላችንም ደግሞ ፓወር አለን። እያንዳንዱ ሰው እያንዳንዱ ግለሰብ የራሱ የሆነ ስጦታ አለው። የራሱ የሆነ ሊያደርግ የሚችለው ነገር አለና በዛው እዚህ ላይ መግለጽ እንፈልገው ብዙ ጊዜ በእኛ ሶሳይቲ ማድረግ የምንችልም አይመስለንም። ያ ኮንፊደንስም የለንም። ግን እንችላለን። ምክንያቱም ቅድም እንዳልነው ምንድነው የሰጠውን አምላክ ነው ማለት ሲፈጥረን እኛን ቅድም ተናግረሻል። ኮኔክትናችን ዳይሬክትሊ ከፈጣሪያችን ነው። ያ ፌዝ አለ በሙስሊሙም በኦርቶዶክስም ፕሮቴስታንት በማንኛውም ሃይማኖት ያ አንድ አምላክን የማመን ያ ነው የኛ አንዱ በቃ ከምንም ነገር የሚለየን ብዬ ማስበውና ያ እምነት እስካለን ድረስ እኛ ትክክለኛውን እግዚአብሔርን ስራ ለመስራት እንነሳ። እግዚአብሔር ደግሞ ይረዳል ያግዛል። እውነት ነው። ግን መነሳት አለብን። በጣም ተደላለን ተቀምጠናል። ዘርዝ ብዙ ነገር የሚሰራ የሚጠበቅብን that's the meaning of መኖር የሚለው እኔና I'm glad solution ስላደረግሽ ከፌዛችን ከምንረዳዳው ደግሞ እንደዚህ እንዳንቻው እንዲናቃ ካሉ ደግሞ እንርዳ ከሚሉት ከነሱ ጎን ደግሞ ሜዲካል አቴንሽን ማግኘቱ እንደውም ቋውን እኛንን እንጂ ችግር ሲገጥመን እንሄደው እንደ ፋሽን አይደለም actually እንደ ሜንቴናንስ ነው። የሜንታል ሄልት ሜንቴናንስ አርገው ምንም ባይኖርባቸው የሄዱ ቴራፒ ያዋሩ how should I lead my life እንደዚህ እንደ ቼክአፕ exactly physical ቼክአፕ እንደምናደርገው ያደርጋሉ። እንደሱ ቢቀር እንኳን ደግሞ እንደዚህ ኤክስትራ ነገር ትንሽ ከኑሮ ከባድነት ከኑሮ ራሱ ህይወት ራሱ ከሚያመጣብሽ የእለት ተለት ጫና ደግሞ እንደዚህ አይነት ነገር ሞር የጨመረውን ብንን ደግሞ ጊዜ ሄድ ብሎ እንትን ማለቱ ሜንታል ሄልዝ አዌርነስ ትንሽ ቢሰፋ I wish በእኛ ኮሚኒቲ ላይ ጥሩ ሐሳብ ነው። I agree with that እና ቆንጆ ዲስከሽን ነው ዛሬ ያደረግነው። በእውነት ደስ የሚል ቁም ነገር ያለው ዲስከሽን ነው ያደረግነው። ስለመጣችሁ በጣም ነው ማመሰግነው። ጊዜያችሁን ወስዳችሁ ይህ አስፈላጊ ነው ይህ ነገር ፓርቲሲፔት አደርጋለሁ ብላችሁ ካላችሁ ፐርሰናል ጊዜ ከስራ ከዛ ላይ ሁሉ አንስታችሁ ይህን ፕሮግራም ፓርቲሲፔት ለማድረግ ስለመጣችሁ በጣም ነው ማመሰግነው። በእኛ በኦርጋናይዜሽናችን ስምም ነው ማመሰግነው። እንግዲህ የሚቀጥለውን ፕሮግራም ከሌሎች እንግዶቻችን ጋር ይዘን ቀርባለን። ለዛሬ ያለን ይሄ ነው።